ሰላም የቲክቶክ ቤተሰቦች በሙሉ የእንጀራ አሰራሩን አሳየ ላላችሁ በሙሉ መጀመሪያ ዱቄቱን እንደዚህ እናምሰዋለን ማለት ነው። ቢያንስ 10 ደቂቃ እናምሳለን ዱቄቱን። ከዛ ቀጣውን ደግሞ አሳያችኋለሁ። ያመስኩት ዱቄት ያው ቀዝቅዟል። ከቀዘቀዘ በኋላ ነው የምታወቁት። እና ግን በቅድሚያው እርሾ ታዘጋጃላችሁ። አሁን እኔ እርሾ ሁልጊዜ ስለምሰራ እያስቀመጥሁ ነው። አንድ ጊዜ ብቻ ነው ያዘጋጀሁት ለመጀመሪያ ጊዜ እንጂ ቀን በቀን እርሾ አላዘጋጅም። እና ያው መጨረሻ ላይ ስለምተው ከሊጡ ከዚያ እርሾ ይሆንልኛል ማለት ነው። እና ደግሞ ለብ ባለ ውሃ ነው የምታወቁት። ለብ ባለ ውሃ ነው የምታወቁት። ከዚህ ይሄው ጨው ደግሞ ጣዕም እንዲኖረው ጨው ትንሽዬ ታረጋላችሁ ማለት ነው። ይችን ያህል ጨው ታረጋላችሁ ቢያንስ። እንደዚህ አድርጋችሁ በደንብ ሊጣችሁን ታወካላችሁ ማለት ነው። አሰራሩ እንደዚህ ትመቱታላችሁ። ደግሞ እያቆቁናችሁ ማለት ነው። እንደሚጋገረው ሊጥ እስከ መጨረሻው አድርጋችሁ ማቅጠን ነው። ከዚያ ትጉት ታረጉታላችሁ ማለት ሽፍንፍና አድርጋችሁ። ከዚያ ከአንድ 6 ሰዓት በኋላ ከ5 ሰዓት በኋላ ስጋገሩት እንጀራው በጣም አሪፍ ነው። እና እንደዚህ የኔን አሰራር ተከትላችሁ ከሰራችሁ እንደዚህ የሚያምር እንጀራ መጋገር ትችላላችሁ ማለት ነው። ያው ከ4 ሰዓት በኋላ ነው ካቦካሁት። ከ4 ሰዓት በኋላ ነው አሁን እየጋገርኩት ያለሁት። እና ደግሞ በረምጣዳችሁን አንድ ጊዜ ነው ዘይት የምታስሱት፣ አይኑ እንዲያምርላችሁ ማለት ነው። እንደዚህ እንዲያምር እንጀራው ቆንጆ እንዲሆን አንድ ጊዜ ነው ዘይት ማስስ ያለባችሁ። ይሄን ይመስላል እንግዲህ አሰራሩን ላላችሁ በሙሉ ማለት ነው። ድጋሜ ነው ግን ይሄን አሰራር ስሰራ መጀመሪያ የሰራሁት ሌላ ቪዲዮ አለ ከታች እና ቅልብ ያላችሁ ደግሞ ፎሎ አድርጉኝ። አመሰግናለሁ።